ሰላም ጤና ይስጥልኝ እንደምሰምታችኋል። ዛሬም በቅርቡ ከታተመው በእኔ ስም አይሆንም ከተሰኘው የቤልጂጋሊ መጽሐፍት ውስጥ የመራረጥኳቸውን ታሪኮች ነው ይዤላችሁ የቀረብኩት። 7 ታሪኮችን ነው ዛሬ ማቀርብላችሁ። ታሪኮቹ መልከ ብዙ የሆነውን የሀበሾችን የባህር ማዶ፣ የአውሮፓ፣ የጀርመንን ኑሮ ያስቃኛሉ። በዚህ አጋጣሚ ምርጥ የቆዩና አዳዲስ መጽሐፍትን የምትፈልጉ ከሆነ ዴርቶ ጋዳ የመጽሐፍ መደብርን ላስተዋውቃችሁ ወዳለው የትኛውንም መጽሐፍት ያሉበት ድረስ ይልኩሎታል። የቆዩ መጽሐፍት እንዲሁም የድሮ የሸክላ ሙዚቃዎችና የሸክላ ማጫወቻዎችንም ይገዛል። በ0991 00 1450 ላይ ደውሉለት። አሁን ወደ ቤልጂጋሊ ምርጥ ታሪኮች እናልፋለን። አብራችሁን ቆዩ። አፈር ባፈሩ ላይ ከትልቁ ሶፋ ትይዩ ቴሌቪዥኑ ተቀምጦ በሚመለከት ሰው ልክ ተመጥኖ ቦታውን ይዟል። በስተግራ 2 ሰው የሚያስቀምጠው ሶፋ ላይ ሲራክ እግሮቹን አደራርቦ መደገፊያውን ጀርባውን ሳያስነካ ተቀምጧል። ያልተረጋጋ በሚመስል መልኩ በማይሰማው ቲቪ ላይ አፍጧል። ጆሮ ግን ፊት ለፊቱ አንድ ሰው በሚያስቀምጠው ሶፋ ላይ ሆና ከጓደኛዋ ጋር በስልክ የምትነጋገረው ሚስቱ ወሬ ላይ ተሰክቷል። ጸጉሬን ፖኒቴል ነው ማስይዘው፣ ከኋላ ኤክስቴንሽን፣ ትንሽ ከፊቴ ቤቢ ሄር ይኖረዋል። ሜካፕ ያልበዛ ሜካፕ ነው። ኖ ሜካፕ ሉክ አይነት እንደሚሆን ነግሬሽ የለም እንዴ? ሊፕስቲክ ኦቪየስ ኑድ ነው የሚሆነው። አውትፊት ቼክ ፈለግሽ? ጥቁር ስፒትልስ ከላይ እስከ ጉልበቴ የሚደርስ ፒልሴ ጉርድ ቀሚስ። ረዥሙን የክርስቲያን ዲዮር ካፖርት ነው። ያ ባለፈው የገዛውትን ሙሉ አልዶ ቡትስ ነው። ለማንኛውም ፒክቸር ይላክልሻል። ሲራክ ከመልሶቿ ጓደኛዋ ምን እንደጠየቀቻት ያስባል። ለሰከንዶች ጓደኛዋን እየሰማች ዝም አለች። ቦርሳማ የሆነች ሃንዲ ፐርስ ኤክሶ ብራንድ አዲስ ናት። ከዚህ በፊት አልያዝኳትም። አይተሻት አታውቂም። እሷን ይዛለሁ። ሲራክ ከኢትዮጵያ አምጥቶ ያገባት ሚስቱም አትመስለውም። ሰው ወግና ባህል ካለበት ሀገር መጥቶ እንዴት በሰው ቀብር ላይ ራሱን ሊያሳይ እንዲያሳሩን ይበላል? ጓደኞቿ የእሷው ብጤ መሆናቸው ይገርመዋል። አጋጣሚው ሰርግም ይሁን ሐዘን ተፎካክሮ መልበስ አያሳፍርም? ምህረት የስልክ ወሬዋ ላይ ናት። ኧረ በይጥፍርሽ ካልተሰራማ በስታይል ረጅም ጓንት አድርጊ፣ የጓንቱን ማች ኬፑን ደግሞ አትርሺ። አማካሪም ናት ለካ አለ ሲራክ። ሽቶ ምን ይሁን? አየሩም ቀዝቃዛ ስለሆነ በዛ ላይ ቀብር የሆነ መጡ ማያስብል ነገር እንቀባ። ኦኬ ሹር፣ እኔ ፕራዳ ቀባለው፣ አንቺም በዚያው ቤዝ ምረጪ። እስኪ ድምፅ ስጠው አለች። ሲራክ ፊቱን ሳይመልስ የታዘዘውን አደረገ። ለካ በክፍል ውስጥ መኖሬን ታውቃለች እያለ ተገረመ። የዕለቱ የአየር ሁኔታ እየተተነተነ ነበር። አዎ ዝናብም ሊኖር ይችላል እየተባለ ነው አለቻት። ስልኳን በእጇ መዳፋፍና ግባና ለባብስ እንጂ አለችው። ትዕዛዙን ተቀብሎ ወደ መኝታ ቤት አመራ። 1 ሜትር ከ70 የሚረዝመው አልጋ ላይ ምህረት ልብስ ለመምረጥ ብላ ከቁም ሳጥን ውስጥ ሁሉንም ጥቁር ልብስ አውጥታ ከምራለች። በአንድ ጥግ ለሱ የተመረጡለት ልብሶች በጥንቃቄ ተቀምጠዋል። ሲራክ ለዕለቱ የታዘዙለትን ልብሶች አዘግዝቆ ተመለከታቸው። ጥቁር የሱፍ ሹራብ ፒትልስ አለበት። ኦ ሚስትየው እንደተለመደው ማች ፈልገዋል ማለት ነው አለ በልቡ። ገና የእስክንድር ማረፍ ቴሌግራም ግሩፑ ላይ ሲለቀቅ ካፖርቱን ላውንደሪ ያሳጥበና ሲባል አውቆታል። እንቅልፉን ሳይጠግብ ተቀስቅሶ በግድ የትምህርት ቤት የደንብ ልብሱን እንደሚለብስ የአንደኛ ደረጃ ተማሪ ያልጎመጎመ አልጋው ላይ ቁጭ እንዳለ እግሮቹን በየተራ በሱሪዋን አናሰደዳቸው። ሰው በወዳጁ ሐዘን ለታይ ተሽቀረቀራል። ወንዶቹ ከሚስታቸው የመነጠል አጋጣሚ ካገኙ ይተራረባሉ። አለባበሱን እያነሱ ምን እንደሚተርቡ ታሰበ። ለሰርግም እንደዚህ አልደመክ፣ አንተንማ ኩላሃለች፣ አረ እዚህኛውን ቻፕስቲክ ይውልኝ። ፉገራው ይደምቃል። የእስክንድር ቀብር ላይ እንኳ ውድድሩን ቢተውት ምን አለ? ልጁ አንድ ቀን ለራሱ ኖሮ ያውቅ። እህቶቹን ከሀገር ለማውጣት፣ አረጋውያን እናትና አባቱን ለመጦር፣ እዚህ ደግሞ የተቸገረ ኢትዮጵያዊና ኤርትራዊ ሲመጣ ቀድሞ ደራሽ እሱ ነበር። አሁን የሱም ቀብር መተያያ ይሁን። ሲራክ የሁለት ፊት ሐዘን ሆነበት። ትንሿን ስልኩንና የራሱን የመኪና ቁልፍ በእጁ አንጠልጥሎ ወደ ሳሎን እንደገባ በስልኩ ሰዓት ሲመለከት ሮጣ መታ ከመዳፉ ላይ ስልኩን መንጭቃ ቀና ብላ ያየችው ይህንን ያስከው በህዝብ ፊት ልታዋርደኝ ነው? ባለፈው ሰሞን የገዛውልን ሞባይል የታደረከው ስትል ቆጣ ባለ ስሜት ጠየቀች። እሱም ረጋ ባለ መንፈስ አጠቃቀሙን ስለማላውቅበት አስቀምጨዋለሁ በማለት መለሰላት። ቢሆንም ለዛሬ እሱን ነው የምትይዘው። አነጋገሯ የትዕዛዝ ኃይል ነበረው። ናናስቲ ወዲህ ምን አይነት ሽቶ ነው የተቀባኸው? ያ በቀበሌ ለሀበሻ ሁሉ የታደለው ቦስ እንዳይሆን አለች እያሸተተችው።
እንዳልተቀባ ስታውቅ በለልደቴ የገዛውልን ሽቶ ተቀባ፣ እሱ ገናን አይደለም አለች። ከሽቶዎቹ መካከል የልደቱ ስጦታ የትኛው እንደሆነ ለማስታወስ እየሞከረ አረ የሷስ ግን መቼ ነው አለ። አጋጣሚውን እያመሰገነ ማስታወሻውን ተመለከተ። እንኳን የልደት ቀኑን የትውልድ ዓመቱን እንኳን ያስታውስ። ዕድሜ ለፓስፖርት የሆነውን ቀን ጠንቁለን ልደት አክባሪ ያደረገን ብሎ አልጎመጎመ። ቀስ ብሎ ማውራት የማይሆንላት ምህረት የስልክ ወሬዋ ላይ ናት። ሲራክ የምትለው ጆሮ ጥልቅ አለ። ስሚ ሰውየሽን ቼክ አድርጊው፣ መቼም እነርሱ ዝርክርኮች ናቸው። ከአንቺ ልብስ ጋር ማች የሚያደርግ ነው የመረጥሽለት። ምን ወንዶቹ ይተርቡኛል ይላል። ይተርቡታ፣ አሳመረች ማለት ተረብ ነው እንዴ? ፊት አትስጪው። ሽቶውን ተቀብቶ ወደ መኪናው እየተራመደ ሰማዩን ሲመለከተው አብሯቸው ቀብር የሚሄድ መስሎ ጠቋቁሮ ደመና አርግዟል። ግባተ መሬቱ ላይ አብሯቸው ሊያለቅስ የሆዴን በሆዴ አለመሰለው። ሴት አያቱ ቀብሬን በክረምት አታድርገው እያሉ ይጸልዩ እንደነበር ትዝ አለው። እንደታዘዘው የመኪናውን መቀመጫ ወደፊት አስተካከለ። የፊት መመልከቻ መስታወቱ ተጠቅሞበት ስለማያውቅ አቧራ እንደጠጣ እርግጥ ነው። እሱን እየወለወለ ቀረ የሚላቸውን የሚያስተቸውን እንከኖች ማስተካከል ያዘ። ከውጭ ሚስቱ እሱ ጋር ከመድረሷ በፊት የሽቶዋ መዓዛ ቀድሞ በመድረሱ አካባቢውን አወደው። አጭሩን ቀሚሷን ረዥሙ ቡትስ ጉልበት ስሞ ተቀብሎታል። ካፖርቷ ግን ረዥም ሆኖ ወደ ቁርጭምጭሚቷ ደርሷል። የቀይ ዳማ የምትባል አይነት ብትሆንም ጥቋቁሩ ልብሷና ክረምት መሆኑም ተዳምረው ቀይ ያስመስለዋታል። እንባ መቼም የማይወርዳትም እንጂ እንደሱማ ቢሆን ፊቷ ሰዓሊ ብሩሾቹን የጠራረገባቸው አቡጀዴ ነበር የምትመስለው። አይኖ ሜካፕ ሉክ ብሎ ተገረመ። ታንክስ ብላው ወደ መኪናው ገባችና ወደ ጎን አየችው። እሱም ፈተና ላይ እንደሆነ ገብቶት እንዳልሽው ነው የለበስኩት፣ ሁሉም እንዳልሽው ነው ሲላያት ወዲያውኑ የፊት መስታወቱን ዘረጋች። ቀድሞ ባያጸዳው ይህቺ ሰላም ታመልጠው ነበር። መልኳን ለመጨረሻ ጊዜ ያየችው ቤት ውስጥ ነው። ያውኑ መኪና ድረስ በቄንጥ እስከ ተራመደችባት ደቂቃ ድረስ ለውጥ ካለ ነበር እንግዲህ። ጸጉሯን፣ ግንባሯን፣ ቅንድቧን፣ አይኖቿን፣ ከናፍሯን ሁሉም ከቤት ስትወጣ እንደነበሩት መሆናቸውን አረጋገጠች። ፈረንጆቹ በመርፌ የሚያመጡትን ወፋፍራም ከንፈር አፍሪካዊነቱ አድሏታል። ለምቦጭም ቀን ወጥቶለት ውበት ሆኗታል። የታችኛዋን ከንፈሯን ከላይኛው ጋር በስሱ መሃላቸውን አሳሳመቻቸው። ሲራክ ባንክሮ ይመለከታታል። ዳርዳሩ ሌላ፣ ጥጉ ሌላ፣ ወደ መሃል ሌላ ነው የከንፈሯ ቀለም። እነርሱ በመስታወት ሲስተካከሉ ደቂቃዎች አለፉ። ሲራክ የእሷን ትንሽ መኪና ትታ የእሱን ትልቅ መኪና ስትነዳ ሁሌም ይሳቀቃል። እሷ ደግሞ በሰዎች ፊት ትንሿን መኪና መያዝ አትወድም። መንዳት ስትጀምር እሱም ጸሎቱን ጀመረ። ኦ አምላኬ፣ ወደ ራሳችን ቀብር እየሄድን እንዳይሆን እርዳን። ያነዳር ጥበቡን ስጥልኝ። እነዚያ ገና ነፍስ ያላወቁ መንታ ሴት ልጆቻችንን አባትም እናትም እንዳታሳጣቸው። እሷ የእሱን መኪና ልንዳ ካለች የሚያቀርበው የዘወትር ጸሎቱ ነው። ከቀብሩ በፊት ፍትሐተ ጸሎት ስለሚደረግ ፊት ለፊት ወዳለው አዳራሽ ገቡ። ሁሉም ቦታ ይዘው ተቀመጡ። ቁጥራቸው በዛ ያሉ ቄሶች ከፊት ከሚገኙት ወንበሮች ላይ ተደረደሩ። እሱም ከወንዶቹ አካባቢ አንድ የሚያውቀው ሰው አጠገብ ተቀመጠ። ጸጥታ አዳራሹን ሞላው። ወዲያው አንድ የተሳሳተ ሰው የሞባይል ስልኩን ሳይዘጋ የአዳራሹን ጸጥታ አደፈረሰው። ሁሉም ሰው ወደ ሰውየው ዞር እያለ ሲገላምጡት ሰውየው ስልኩን በፍጥነት ዘጋ። አንዱ ቄስ ከመካከል ወደ ማይክራፎኑ ጠጋ ብለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሌላ ሞባይል ጮኸ። ቄሱን እንደማቆም አሉ። ሰውየው ሞባይሉን አጠፋ። ቄሱ ቀጠሉ። ከአፈር ተፈጥረሃልና ወደ አፈር ትመለሳለህ ያለውን አምላካዊ ትእዛዝ ለመፈጸም። ሌላ ሞባይል አቃጨለ። ያሁኑ የማን እንደሆነ አልታወቀም። ሁሉም ዝም አለ። አንዱ ቄስ ሞባይላቸውን አውጥተው ለሁሉም እያሳዩ ወጡ። የሁሉም አይን በሳቸው ላይ አረፈ። ግን ጩኸቱ አልተቋረጠም። የእሳቸው ጥሪ አልነበረም። ሞባይሉ ግን ያለማቋረጥ ይጮኻል። ከጎኑ የተቀመጠው የሚያውቀው ሰው ቀስ ብሎ በሹክሹክታ ታውቃለህ፣ የቄሱን ስብከት ላለመስማት አስመስለው መውጣታቸው እኮ ነው አለው። ለምን ብሎ በለሆሳስ ጠየቀ። የወጡት እኮ የሚካኤል ቄስ ናቸው። ባለማወቁ በመገረም አይነት እየተመለከተው፣ ምኝህስ? የጊዮርጊስ። ለመሆኑ እዚህ ከተማ ስንት ቤተ ክርስቲያን ያለው? 6። ለዚህች ትንሽ ከተማ ለምን ይሄ ሁሉ? በፖለቲካው ምክንያት ነው። አታውቅም እንዴ? ፖለቲካው መደገፍ ወይም መቃወም ነው። 2 አይበቃም? ምን ያላውቅም። በፖለቲካ ነው ተከፋፈልን ያሉት። ወሬውን አቁመው ቄሱን መስማት ጀመሩ። ቄሱ ማስተማራቸውን ቀጥለዋል። ለሁሉም ፍርድ የሚሰጠው ፈጣሪ ነው። ሌላ ሞባይል ጮኸ።
ቄሱ እንደማቆም አሉ። ሰማሃቸው ያሉትን አለ ውይይቱን በመቀጠል። ናው ምን ነው? ጣቱን ወደ ላይ ቀስሮ የክፍፍሉን ጉዳይ የሚያውቀው እሱ ነው አለ። ሳቁ መጣ፣ ግን መሳቅ አልቻለም። ለቅሶ ላይ ናቸው። ሌላ ሞባይል ጮኸ። የአሁኑ የሞባይል ድምፅ የቅዳሴ ዜማ ነው። ሁሉም የቄሶቹ ሞባይል ይሆናል ብለው ፊታቸውን ወደ እነርሱ አዞሩ። ግን እንዳሰቡት አልነበረም። አንድ ጸጉሩን የተጎነጎነ ራስታ ወጣት ነበር። ሁሉም ሰው ሲገላምጠው ተሽቀዳድሞ አጠፋው። በዚህ ሁኔታ መልእክቱና ትምህርቱ በስልክ ጥሪ እየተቋረጠ አልቆ ወደ ቀብር ቦታ አስክሬኑን አጅበው መጓዝ ጀመሩ። እንደደረሱ ሁሉም በጸጥታ መቃብሩን ከበው ቆሙ። አንዲት ልጅ በቀጭን ድምፅ ታለቅሳለች። እህቱ ነች ብሎ ወዳጁን ጠየቀ። አይደለችም፣ ግን እፈርምልሻለሁ ብሏት ነበር። ነገሩ ገባው። ሐዘኗ ድርብ ነው። ጓደኛም ወረቀትም ነው ያጣችው። አንደኛው እህቱ የታለች? ፈንጠር ብለው በጣም የዘነጠ ልብስ ለብሰው ከቆሙት ሴቶች መካከል አንዷን አሳየው። እሷ ጴንጤ ስለሆነች የኛም ፓስተር ይናገር ብትል፣ ሌሎቹ እህቶቿና ሟቹ ኦርቶዶክስ ስለሆነና ስለከለከለው አኩርፋለች። ለዚህ ነው ፈንጠር ብላ የቆመችው አለው። የሬሳ ሳጥኑ በገመድ ዙሪያውን ታስሮ ጉድጓዱ ሲገባ ቄሱ መጸለይ ጀመሩ። ተከትሎም ሌላ ሞባይል ጮኸ። የቢዮንሴ ዘፈን ሲንግል ሌዲ በቀጭኑ ያዜም ጀመር። ቀስ ብሎ የጀመረው እየቆየ በጣም ይጮህ ያዘ። የማን እንደሆነ አልታወቀም። ሁሉም ሰው አተኩሮ ወደሱ ይመለከት ጀመር። እሱ ደግሞ ማን ነው ደፋር ወንጀለኛ በመቃብር ላይ በድፍረት የሚያዘፍን በማለት በንዴት ይፈልጋል። ዘፈኑ ቀጠለ። ቄሱም አፈሩን በእጃቸው እንደያዙ ነው። አጠገቡ ያለው ወዳጁ ትከሻውን ነካነካ አደረገውና አጥፋው እንጂ አለው። ምኑን? ግራ ገባው። ሞባይሉን። ለካስ የሱ ጉድ ነበር። ሞባይሉን አውጥቶ ሞከረው። አጠቃቀሙን በደንብ የማያውቀው አዲሱ ሞባይል ነው። ማጥፋት አቃተውና ደነገጠ። እጆቹ ተርበተበቱ። ሞባይሉን ይዞ ከቀብሩ ቦታ ወጥቶ በረረ። በመሃል ጩኸቱ አቆመ። መኪና ውስጥ ለማስቀመጥ ከነፈ። እንደገና ጮኸ። አንስቶ ሃሎ አለ። ለካስ ጓደኛው ነበር ሁልጊዜ የማይሞላለት። ቀብሩ ስንት ሰዓት ነው ሲል ጠየቀ። አንተ ባትረብሸው አሁን ነበር ሲል መለሰ። በንዴት የሞባይሉን ባትሪ አውጥቶ ወረወረው። መስቀሉን ከቤት ረሳሁት። ይህ የሆነው አንድ ታዋቂ ጸሐፊ በጀርመንኛ ቋንቋ የጻፈውን መጽሐፍ ፍራንክፈርት ላይ ባስመረቀ ጊዜ ነው። አዳራሹ በጀርመኖች ተሞልቷል። የተወሰኑ ዜጎች ተጋብዘናል። ከመካከላችን አንድ ወጣት ቄስ አሉ። ሰው እንዲህ አንጸባራቂ ደመና ሲመስል ያየውበት ዕለት ነው። ነጩ ጥምጣማቸው ከዋክብት የፈነጠቁበት ይመስላል። አልፎ ተርፎ የሌላቸውን ቁመት ሰጥቷቸዋል። እንዲያ ጻዕዳ በሆነ አልባሳቸው ላይ ሌላ አንጸባራቂ ነጠላ ደርበውበት ከሰማይ የወረደ መልአክ አስመስሏቸዋል። ለወትሮ ብስል ቀይ የነበሩትን ቄስ ጠይም ያስመሰላቸው የልብሳቸው ንጣት ነበር። በነጠላው ላይ በወርቃማ አዝራር ያጌጠ ጥቁር ካባ ደርበዋል። ከላይ ሰፋ ብሎ ከስር እየጠበበ ከሚሄደው ሱሪያቸው ስር የተጫሙት የሚያብረቀርቅ መስታወት የሚመስል ጥቁር ጫማ አብሮ የተሰፋ ይመስላል። አጠገባቸው የቆመ ሁሉ ልዩ መዓዛ ባለው ሽቷቸው ይታወዳል። ስንት ያስበው ስንት ጊዜ ወጥነው ምናልባትም ጸልየው ለዛሬ የተዘጋጁባት ቀን መድረሳቸውን የሚያመለክት የዝግጅቱ ኮከብ መስለዋል። ግን ያልታሰበ ነገር በመካከል ተከሰተ። ፈረንጅ በበዛበት በዚህ የመጽሐፍ ምረቃ ላይ ስለ አለባበሳቸው እንጂ ስለ ሃይማኖታቸው ያስብ አልነበረም። ከመካከል ሳንድራ ብቅ አለችና ጎንበስ ብላ ከጀርመናዊ በማይጠበቅ መልኩ ጥርት ባለ አማርኛ አባቴ ያሳልሙኝ አለች። ቄሱ መስቀላቸውን ፍለጋ ተርበተበቱ። ኪሶቻቸውን ሁሉ በፍተሻ ቢያዳርሱም መስቀሉን ማግኘት ግን አልቻሉም። በዚህ ሁሉ መሽቀርቀር መካከል መስቀሉ ለካስ ተረስቷል። በተረሳው መስቀል ምትክ ቄሱ መዳፋቸውን ሊያሳልሟት ወደፊቷ ሲያስጠጉ አባቴ መስቀሉስ አለች። ቄሱም ቀበል አድርገው ውይ ወደዚህ ለመምጣት ስጣደፍ ቤት ረሳሁት አሏት። ሳንድራ ፊት ላይ የመደነቅ ፈገግታ ታየ። ታዲያ መስቀሉ ከተረሳ ጥምጣሙን ያውልቁታ ብላ ጥላቸው ሄደች። ቄሱ የተኮፈሱትን ያክል አዘቀዘቁ። ፋራው ማን ነው? ቤቲ ወደ ጀርመን ስትመጣ ሁሉም ነገር አዲስ ሆነባት። የፖለቲካ ጥገኝነት መጠየቅ እንዳለባት ስትሰማ ግራ ተጋባች። አይዞሽ አትፍሪ፣ ሁሉንም የሚጽፍልኝ ሰው አለ።
እዚህኛ ጋር ኬዝ ጸሐፊ የሚባል አለ አሏት። ወደ ጀርመን እንድትመጣ የረዷት እናቷ ተሰራበት የነበረው ቤት ልጆች ናቸው። እናቷ በልጅነት ዕድሜ ላይ ሳለች የወለደቻት የበኩር ልጇ ናትና እቴነሽ አለቻት። በልጅነቷ ያለ ፍቅር ከተዳረችበት ቤት ልጇን እቴነሽን ይዛ ወጥታ አዲስ አበባ በየሰው ቤት ስትንከራተት ወጣትነቷ አለቀ። የስደተኝነት ማመልከቻ ስታቀርብም እቴነሽ የሚለውን ስም ቀይራ ቤቲ አለች። በስደተኛ ጣቢያ ውስጥ የወንዶቹ ቁጥር ከሴቶቹ ስለሚበልጥ ብቸኝነት ያጠቃቸው ወንዶች ቤቲን ያስቸግሯት ነበር። ረጋ ያለው ጸባይዋ ተመራጭ ሳያደርጋት አልቀረም። የቤቲ ዓላማ እናቷን መርዳት ስለነበረ ቦታም ሳትሰጣቸው መኖሯን ስትቀጥል ለወንዶች ሐሜት ተዳረገች። ወንዶቹ ማታ ሰብሰብ ሲሉ ስለ ቤቲ ማንሳታቸው አልቀረም። ያም እየተነሳ ገገመች፣ እሷን እሺ ለማስባል ከመሞከር እሺ የሚለውን ቃል ከመዝገበ ቃላት ማሰረዝ ይቀላል ይባባላሉ። ከነዚህ ወንዶች መካከል አቤል የተለየ ነው። ብዙ ነገሩ እሱ ያደገችበት ቤት ውስጥ አብሯት እንደኖረና ወደዚች የስደተኛ ጣቢያ እንድትገባ ያደረጋት ይመስላል። ጥሩ ትምህርት ቤት ስለተማረ የእንግሊዝኛ ቋንቋ ችሎታው ካሉት የተሻለ ነበር። የእሷ የመንግሥት ትምህርት ቤት እንግሊዝኛ ምንም እንደማይጠቅማት ከተረዳች ቆይታለች። አቤል ከእሷ ጋር ሰላምታ ከመለዋወጥ ባለፈ ምንም አይነት ሌላ ፍላጎት አልነበረውም። አንዳንድ ጉዳይ ሲገጥማት እየለመነችው በእንግሊዝኛ ያስተረጉምላታል። ቀስ በቀስ እየተግባቡ መጡ። እርሱ ከውጭ ዳቦ ገዝቶ ሲያመጣ እርሷ ቁርስ ሰርታ አብሮ መብላት ጀመሩ። አልፎ ተርፎም ራት አብሮ ተመጋቢ ሆኑ። አንድ ቀን ራት በልተው ፊልም ሲመለከቱ ሳለ ሳታስበው ሳማት። ደነገጠች። ፊልሙ ሲያልቅ ደህና አደሪ ብሏት ስሟት ወጣ። ያ ሁሉ ወንድ እየተመላለሰ ያሰለቻትን ጥያቄ ማቅረብ ሳይሆን በተግባር መውደዱን የገለጸበት ሁኔታ ሌሊቱን ሙሉ እንቅልፍ ነስቷት አደረ። አሁን ለምደዋለች። ብትርቀው እንደማይሆንላት ገብቷታል። እንደ አቤል አይነት ቀበጥ ሀብታም ልጆችን ባሳደጓት ሰዎች ልጆች ምክንያት በደንብ ታውቃቸዋለች። ድክመታቸውንም ጥንካሬያቸውንም ትረዳለች። አቤል ለእርሷ ለየት ይላል። ደግ ነው። ምንም ሳያስቸግራት እንድትኖር አብቅቷታልና ከነቁመናው ሳይቀር ወደዋለች። ዘንካታው፣ ሸበላው፣ ኩሩ፣ ጅንኑ፣ ቄንጠኛው አቤል ሳታውቀው ልቧ ውስጥ ገብቷል። የኔ የምትለው ሰው፣ የኔ የሚላት ሰው መኖሩን ወደዋለች። ለአቤል ግን ቤቲ የሚመርጣት አይነት ሴት አይደለችም። ቢሆንም ብቸኝነቱን ከእሷ ጋር ቢያሳልፍ አይጠላም። በወንዳ ወንድ ቁመናው ሌሎች ሴቶችን የማግኘት ዕድሉ የሰፋ ነው። ውበቱን የተማመነ ነው። ቁመቱ ሜትር ከ92 ይረዝማል። ሀገር ቤት 10ዎቹን ዕድሜ ሲጀምር ከአይምሮ በላይ የለፋው አቋሙ ላይ ሲሆን ባቴ ላቴ እያለ የበላና ያዘጠዘጠ ነበር። ጸጉሩ ፈጣሪ በልግስና የቸረው ነው። ከናፍሩ ወደ ጎን ሲሸሹ የግቢያቸውን አጥር በሾህ አጥረው ያሳደጉት ወላጆቹ ውንግርግር ጥርሶቹንም በሽቦችም ችም አድርገውለታል። ጠይም የነበረ የቆዳውን ቀለም የጀርመን አየር ወደ ቀይነት ለውጦታል። በጸባይም ቢሆን የሁለቱ ልዩነት የጎላ ነው። እቴነሽ ጀርመንኛ ለማወቅ በጣም ምጥር፣ ዋዛ ፈዛዛ የማያማልላት፣ መዝናናት እንኳ ቀልቧን የማይስበው ልጅ ናት። እሷ ትዳር የምትፈልግ አይነት ስትሆን ማንም ዘፋይ መጣ ቢባል ፓርቲ የማያምራት፣ ገላዋን ከመሸፈንና ከመሟሟቅ የዘለለ ለልብስ ትርጉም የማትሰጥ፣ ጸጉሯ ሀገር ቤት በተደጋጋሚ ሁለትዮሽ ከመሰራቱ የተነሳ በማበጠሪያ ቢያበጥሩትና ማበጠሩን ቢያቆሙ በራሱ ትእዛዝ ለሁለት የሚከፈል አይነት ነበር። እቴነሽ በአቤል መሳሟ ብርቅ ሆኖባታል። ከሳማት በኋላ ለሳምንት ያክል አልመጣም። ሄዳ እንዳትፈልገው ፈራች። ሙሉ ቀን ስለሱ ማሰብ ሆነ። እንቅልፍ አልባ ሌሊቶች አይኗን አሰረጎዱት። ምንስ ከሌሎቹ ሴቶች በምን አንሳለሁ በሚል ስታወጣ ስታወርድ ታድራለች። ከሳምንት በኋላ ሲመጣ በፈገግታ ተቀበለችው። ከዛም ግንኙነታቸው ቀጠለ። ከስደተኞች ጣቢያ ሲወጡ አንድ ላይ ቤት ተከራይቶ መኖር ጀመሩ። ቀናት አልፈው ዓመታትም ተፈራርቀው ቤቲ ለአቤል የሚመጥን በማፈላለግ ለማሟላት ስትዳክር በአንድ ጣሪያ ስር ከረሙ። የተፈጥሮ ጸጉሯ አጭርም ከርዳዳም አይደለም። ቢሆንም ፍራንክፈርት ያሉ ሴቶች ሂዩማን ሄር ሲቀጥሉ ስላየች እርሷም በላዩ አከመረች። ልብሱም ጫማውም እሱ ይወደዋል የምትለውን አይነት ሸማመተች። ለመልበስ ግን ደስ ስትል የምትል ምክንያት ብቻ ትበቃታለች። ቀለም ማዋሃድ፣ የምትሄድበት ቦታ የአየር መሞቅ መብረድ፣ የጥሪው አይነት ጉዳዩ አይደለም። ጫማው ይመቻት፣ አለቀ፣ በቃ ማጥለቅ ነው። እርሱ በታዋቂው የጀርመን አየር መንገድ ሉፍታንዛ፣ እሷ ደግሞ ለሰራተኞች ምግብ በሚያዘጋጀው ሲዲስኮ የሚባል መስሪያ ቤት ተቀጠሩ። እሱ የአውሮፕላን ነፃ ትኬት ስለነበረው ወደ አዲስ አበባ በነፃ ይመላለስ ነበር። በዛውም እሷ ለእናቷ የምትልከውን ዕቃ ያደርስላታል።
ጀርመን ውስጥ 5 ወንድምና እህቶች አሉት። ከ3ቱ ጋር በአባት ብቻ ሲገናኙ ከ2ቱ ጋር በእናትም በአባትም አንድ ናቸው። ብዙ ዓመታት አብረው ከኖሩ በኋላ አንድ አዲስ እህት እንደተገኘች ለቤቲ ነገራት። ከዛም አዲስ አበባ ሲሄድ ስጦታ ወሰደላት። ሉፍታንዛ አየር መንገድ መስራቱ እንደዚህ ጠቅሞት አያውቅም። ከዛም አግብቶ ወደ ጀርመን ለማምጣት ማሰቡን ለቤቲ ያጫወታት። እሷም እዚህ ጀርመን የተለመደ ነውና ተስማማች። የሰርጉ ጊዜ ሲደርስ ለሰርጉ የሚሆኑ ዕቃዎችን መግዛት ጀመረ። ቤቲ አንድ ቀን ለምን የሷን ምርጫ ብቻ እንገዛላታለን የኛም ሰርፕራይዝ ጊፍት ይኑራት እንጂ አለችው። እንኳን ለዘናጯ እህቱ ለማህሌት ለሱም ቢሆን የቤቲ አለባበስ ብዛም አይጥመው። ስለ ቤቲ በደንብ ያውቃል። የልብስ ምርጫዋን ስታይሏን የሚመርጠው አይነት አይደለም። ኧረ እንዲያውም ሲቀላለዱ ከስደተኛ ጣቢያ ከወጣም በኋላ ከኔ ጋር በመሆንሽ ነው የሰለጠንሽው ይላታል። አቤል የመኝታ ልብሱን እንደለበሰ የኤሌክትሪክ የጥርስ መፋቂያውን በቀኝ እጁ በሌላኛው ደግሞ የቆዳ መጠበቂያ ክሬም እንደያዘ በሩን በእግሩ ወደ ውስጥ ገፍቶ ወደ መታጠቢያ ቤት ገባ። ጥርሱን እየፋቀ ለለወጠችው አዲስ የመጠሪያ ስም ገና ብዙ ይቀራታል አለ በውስጡ። ቤቲ አቤል ወደ መታጠቢያ ቤት ገብቶ እስከሚጸዳዳ ሞባይሉን አንስታ ለሰርግ ስጦታ የገዛውን ከስልኩ ምስልና ቪዲዮ ማህደር ጋለሪ ውስጥ ያሉ ምርጥ አልባሳት፣ ስልክና ጫማዎች አንዴ በሁለት ጣቶቿ ቀረብ እያረገች ደግሞ በዝግታ ወደ ኋላ እየመለሰች ባንክሮ ተመለከተች። በመጨረሻም ያየችውን ማመን አቃታት። ደነገጠች። ከመታጠቢያ ቤት ወጥቶ ልብሱን ለባብሶ ለቤቲ ዕቃውን ፍራንክፈርት አውሮፕላን ማረፊያ እንድታመጣለት እሱ ከሥራ ወጥቶ እዚያ እንደሚጠብቃት ተስማምተው ወደ ሥራ ሄደ። ዕቃውን አስመዝነው ከጫኑ በኋላ ተሰናብታው ወደ ቤቷ ተመለሰች። አቤል የተከራየው ገስት ሃውስ ውስጥ ከማህሌት ጋር ሆነው ሻንጣውን ሲከፍቱት ከውስጥ ያየውን ማመን አልቻለም። ደሙ ፈላ። እቺ ፋራ ጉድ ሰራችኝ ብሎ ጮኸ። ስልኩን አንስቶ ደጋግሞ ለቤት ይደወለላት። መልስ ሲያጣ ለክብሮም ደወለ። የክብሮም ስልክ ሲያቃጭል ጓደኛው አቤል ነው ብላ አነሳች። ሰላምታ ሳያቀርብ ብሽቅ ነች፣ እቺ ፋራ ጉድ አደረገችኝ አለ ከወዲያ ያለው ወንድ ድምፅ። ሩታ በድንጋጤ ማንን ነው የምትለው አለች። ሁሌ ሲናደድባት እንደሚለው ቤቲን ትቶ እቴነሽ አለች አጠገብሽ አለ። እቴነሽ ማን እንደሆነ ስለማታውቅ እዋይ ማንን ነው የምትለው ደግማ ጠየቀች። ፋራዋን ጥሪያት ሲል ነገሩ ገባት። ቤቲን ማለት ነው፣ ቤቷ ነች። ጩኸቱ ሲበዛባት ስልኩን ለክብሮም ሰጠችው። እስቲ ቀስ በል ምን ሆንክ አለው ክብሮም ስልኩን ተቀብሎ። ቶይም ባክ ምኑን እነግርሃለሁ፣ በሰው ፊት አዋረደችኝ እኮ ሂድና ንገራት ስልኩን ታንሳልኝ። ክብሮም ወደ ቤት ሄደ። እንዴት ዋልሽ? እሱ ደውሎ ሲያጣሽ እኛ ጋር ደወለ፣ ስልኩን አንሽልኝ ብሎሻል። አትጨነቅ ደህና ነኝ በለው አለች እየሳቀች። እንደ ማሾፍ እየቃጣት ሳሎን ውስጥ የተቀመጠውን በትላልቅ የላስቲክ ከረጢት የተጠቀጠቀውን ልብስ እያሳየችው ከቻልክ ያው ዕቃውን ውሰድለት፣ ሲመለስ እዚህ ቤት እንደማይገባ ንገረው። ይሄማ አይሆንም፣ ችግር ካለም ተነጋግራችሁ ፍቱ እንጂ ሲመለስ ደፍሮ እኔ ጋር ከመጣ እንነጋገራለን፣ ግን አምናለሁ እሱም አይመጣም አለች በመተማመን። ነገሩ ምንም ስላልገባው ክብሮም መልሶ ደወለለት። ነገሩ አያምርም፣ ልጅቷ አምርራለች፣ ስትመጣ ብትነጋገሩ ይሻላል። በሷ ብሶ ነው እንዴ ስልክ ማታነሳው? ቆይ ልምጣላት ብቻ እንዴ ከዚህች ፋራ ጋር እንዴት አብሮ ይኖራል ሲሉኝ የሰውን ሁሉ አፍችያ አብሬያት ስለኖርኩ ነው እንዴ? ስላመንኳት ጉድ አደረገችኝ። እህቴን አግብቼ ላመጣት እንዳሰብኩ ነግሬያት ያመነች ይመስሉኝ ነበር። እሷ ግን ጉድ አደረገችኝ። ምንድነው ምክንያቱ? እሷ ዕቃን ሰብስባ ከቻልኩ ሰድለት አለችኝ። ለምን ሁኔታውን ግልጽ አታደርግልኝምና መፍትሄ አንፈልግም? ነገርኩ እኮ እህቴን አግብቼ በሚስት ስም አመጣታለሁ ብያት ጥሩ ነው ምንም ችግር የለውም ብላኝ ነበር። ልብስም ጫማም የገዛ ነው አብረን ነው። እኔ መቻወኩና ተንኮሏን አምኛት ሻንጣውን አንድ ላይ ፓክ አደረግነውና ወደ ሥራ ሄድኩኝ። ከሥራ ወጥቼ አይተኛል ጊዜ አልነበረኝምና ሻንጣውን ይዘን ሄድን። አስመዘን ሰጠን። እኔ ምንም ስላልጠረጠርኩኝ ቼክ አላደረኩም። ለካ እሷ ጉድ አድርጋኛለች። ከሻንጣውስ ዕቃ ጠፋብህ እንዴ? ምን ይጠፋብኛል? ለሰርጉ ብዬ የገዛሁትን በሙሉ ነው እኮ ጉድ ያደረገችኝ። ሥራ ስሄድ ሁሉንም ጫማዎች አንዳንድ እግር አውጥታ አንዱን ብቻ አስቀረች። የአንድ እግር ጫማ ምን ያደርጋል? ምን እሱ ብቻ የገዛሁትን ልብሶች ሁሉ ግማሹን ቆርጣ አበላሽታ መልሳ አሸገችው። ዲዮዶራንቱን እንኳ አዲሱን አውጥታ አሮጌ ያለቀውን የራሷን ከተተች። ምንም ነገር ሳይቀር አበላሽታ ነው እንደገና ፓክ ያደረገችው።
ደግሞ የሚገርመው ከሴት ጋር እንደምኖር ለማሳወቅ የራሷን አሮጌ ጡት መያዣ ፓንትና ኮልኮሌ ከታለች እኮ። ከዚህም ከዛም እንዳሉን አድርጋ ነው የሰራችልኝ። ለምን እንዲህ አደረገች? አሁን የምጠረጥረው እህቴ ያልኳት ልሸውዳት እንደሆነ ጠርጥራ መሰለኝ። ለዚህ ነው እንዴ ምንም ክፍለ ሀገር ብወለድና ባድግ ደደብ አይደለሁም ማንበብ እችላለሁ በለው ያለችኝ። ስልኬ ላይ አንድ ነገር ሳታነብ አትቀርም አለ አቤል። በጣም ተናዳለች። ስትመለስ እሷ ጋር መግባት የምትችል አይመስለኝም። ዕቃን እንድትወስድ አዘጋጅታለች። ከቻልክ ቤት ፈልግልኝ እስቲ ስመጣ ምገባበት። ከዚች ከይሲ ጋርማ አልኖርም። እሱ ይሻልሃል። መቼም የጀርመንን ሕግ ታውቀዋለህ። አጠገቧ መድረስ አትችልም። ክብሮም ስልኩን ዘጋና ፋራው ማን ነው ሲል ራሱን ጠየቀ። በዓልን ለብቻ ወደ ፍራንክፈርት የሚሄደውን ባቡር ለመያዝ እየጠበቅኩ ነው። ሌሎች አካባቢው ነዋሪ ሀበሾች ልጆቻቸውን የሀገር ልብስ አልብሰው ወደ ቤተ ክርስቲያን ሊሄዱ ከኔ ራቅ ብለው ባቡር ይጠብቃሉ። ሰሞኑን በሆነ ባልሆነው እንባ ይወርዳል። አሁንም ልጆቹን ሳይ አይኔ በእንባ ተሞላ። ደግሞ ሰው ፊት እንዳያዋርደኝ በማለት ለማቆም እታገላለሁ። የእንባዬ ብዛት ይገርመኛል። ዶሮ ስሰራ አንዴ በሽንኩርቱ እያሳበብኩ ሳቁላላ ዶሮ ስገነጣጥልና ሳጥቡል ይወርዳል። ይሄ የዛሬው ፋሲካ ብቻዬን ለመጀመሪያ ጊዜ የማከብረው በዓል ነው። 20 ዓመት ሙሉ ያለፉ በዓላትን ሳከብር አንድም ጊዜ እንኳ ከልጄ ጋር አልተለያየንም። የልጄን 1ኛ ዓመት ልደት ሳላከብር ነበር አባቷ ሌላ ሴት አፍቅሮ የተለየን። ከዚያን ጊዜ ጀምሮ እኔና ልጄ ሌላ ሰው ሳንጨምር አክብረናል። ነፍሷን ይማራትና እናቴ አንዴ ልጠይቀን መጥታ ለ2 ወር ከኛ ጋር ተቀምጣ ነበር። ከልጄ ጋር ስኖር ምንም ጊዜ ቢሆን ብቸኝነት ተሰምቶኝ አያውቅም። ምናልባትም ለዚህ ሳይሆን ይቀራል ሌላ ባል ለማግባት ያልሞከርኩት። እሱ ብቻ አይደለም፣ ሕፃን እያለች ሌላውን እንዳምጥቼ ቢበድልብኝ ብዬ ስሸሽ ቆየው። በዚያን ጊዜም ወንድ ሲጠጋኝ እንዴት እንደሚያደርገኝ አስታውሳለሁ። ልጄ እያደገች ስትመጣማ በቃ ብቸኛ ጓደኛ የሆነችኝ። ጊዜ በጊዜ ሲተካ ልጄ የመጀመሪያ ፍቅረኛ ጓደኛ ያዘች ጊዜ በጣም ደስተኛ ሆንኩ። ፈረንጅ ሀገር አይደል ያለነው። ጓደኛዋን ይዛ ቤት እንድትመጣ ፈቀድኩላት። ግን ብዙም ሳይቆዩ ተለያዩ። ከዛም 1-2 ጓደኞች ነበሯት። ፍቅረኞች ይመጣሉ ይሄዳሉ። ካሁኑ ጓደኛዋ ጋር ግን በጣም ተስማምተዋል። እኛ ቤት ብዙውን ጊዜ አንዳንዴ ደግሞ እርሱ ቤተሰቦች ጋር እያሉ ኖረዋል። በዚህ የተነሳ አንድም ቀን እንኳ እሷ ከኔ ተነጥላ ትሄዳለች ብዬ አስቤ አላውቅም። የማይቀረው የቁርጡ ቀን አይደርስ የለምና ደረሰ። ማሚ ከጓደኛዬ ጋር አንድ ላይ ልንኖር አስበናል ስትለኝ እንደነገጥኩ ምን እንደምላትም አላወቅኩም። ምን ነው እዚህ ቤቱ አልተስማማችሁም እንዴ ስላት እሷም እንደ መደንገጥ አለች። እሱ ከዚህ በኋላ ከቤተሰቡ ጋር መኖር አይፈልግም አለችኝ። ምንም ማለት ስላልቻልኩ እሺ ጥሩ ብዬ ስለተስማማው ቤት ሲያገኙ ወጡ። የመጀመሪያ ቀን እሷ እንደሄደች በቤት ውስጥ ካለው ትልቅ መስታወት አጠገብ ብቻዬን ቆሜ ራሴን አገኘሁት። በዚህም ለመጀመሪያ ጊዜ እኔ ራሴን በደንብ አየሁ። ውስጥ የማያት ትልቅ ሴት መሆኗን ተረዳሁ። አሁን ብቻሽን ሆንሽ፣ ማን ይፈልግሻል? 20 ዓመት ሙሉ ሕይወትሽን ለልጅሽ ሰጠሽ። አሁን ያንቺን ሕይወት ማን ይቀበል ወይ ያስቀጥል ብዬ ራሴን ስጠይቃት ከወዴት እንደመጣ ያላወቅኩት እንባዬ ግጥም አለ ባይኔ። ምን ችግር አለው? ልጅሽ ልጅ ወልዳ አምጥታ ትስጥሽና የልጅሽን ልጅ አሳድጊ። የቀረ ዘመኔንማ ከልጄ ልጅ ጋር አላደርገውም ብዬ መለስኩ። ይህን ካላደረግሽማ አንድ ባል ፈልገሽ ታገቢያለሽ። አሁን ውበቴ ረግፎ ማን ነው እኔን አግብቶ የሚኖርና የሚያኖረኝ? እዚህ ባታገቢ እንኳ ወደ ሀገርሽ ሄደሽ ምን የመሰለውን ሸበላ ታመጫለሽ? ይህም አይደረግም። በሌሎች የደረሰውን እያየሽ እንዴት ትመክሪኛለሽ? ስንቱ ነው ወደድኩሽ ብሎ ካመጣችሁ በኋላ ጥሏት ሲሄድ ጨርቋን ጥላ ለመሄድ ምን ይቀራታል? ታዲያ ምን ሌላ አማራጭ አለ? አንድ ጠና ያለ ፈረንጅ ጀርመናዊ ትፈልግ ይሆን? ምን ማለትሽ ነው? ከዚህ ዕድሜ በኋላ እንዴት ነው ከፈረንጅ ጋር ምለምደው? እንግዲህ ገዳም አትገቢ፣ የመጣው ቢመጣ መቻል ነው። ደግሞ አንቺ ብቸኛ አይደለሽም። ብዙዎች ሕይወታቸው ለልጆቻቸው አልሰውም እንዴ? ቀና ብዬ በመስታወት ውስጥ የቆመችውን የገዛ ምስሌን ተመለከትኩ። ወዲያውኑም ራስሽን ብትጠብቂ እኮ ደህና ነሽ የሚለው ሽው አለብኝ። ከዚያን ቀን ጀምሮ መስታወቱ ጋር ቆሜ ከራሴ ጋር ማውራቴን አዘወተርኩ። አንዳንዴ ማበድ ይሆን እንዴ ብዬ ስለማስብ
ቢጨንቀኝ ለነፍስ አባቴ ሁኔታዬን ገለጽኩ። ለዚህ የአንድ ሱባኤ ማለትም የ7 ቀን ጸበል መፍትሄ አለውና እረፍት ወስደሽ ኢትዮጵያ ሄደሽ ተጠምቀሽ ተመለሽ አሉኝ። ጸበሉ የብቸኝነት ስሜቴን ከውስጥ የማያወጣ መሆኑ ቢገባኝም እምባዬና መስታወቴ ግን የደረሱልኝ ይመስለኛል። ዛሬ ፋሲካ ነውና በመስታወቱ በኩል ያለችው ጓደኛዬ በርቺ ብላ ብታጽናናኝም እኔ ግን በትንሽ በትልቁ አልቅሽ አልቅሽ ይለኛል። ማንን ልጥራ? ደግሞ ካበሻ ጋር ብዬ ከሁሉም ከራኩኝ ቆየው። ይኸው ሬሳዬን ብቻዬን ታቀፌ ቁጭ ብያለሁ። ማንን እንዲያቃብሩኝ ልጥራ እያልኩ ሳወጣና ሳወርድ ውላለሁ። የተነጋገርኩት የቀብር አስፈጻሚ ድርጅት መቅበር የሚቻለው ከ3 ሳምንት በኋላ ነው አለኝ። በቶሎ ብገላገል ይሻለኝ ነበር። ቤቱንም ለቅቄ አነስ ያለ ቤት እንጂ ይሄማ ይሰፋኛል። ገና ስንቱ ጣውረዳለሁ። ውርስ ማረጋገጡ፣ ከልጆቹ ጋር መስማማቱ፣ ኧረ ስንቱ። መጀመሪያ ግን እስቲ ቀብሩ ይቅደም። አሁን ማንን አቃብሩኝ ብዬ ብጠራ ይሻለኛል? ከሀበሻው እንደው ሸሽቻለሁ። ለእንደዚህ አይነት ጊዜማ መድኃኒት ነበር የሀገሬ ሰው ተሰብስበው ቁጭ ብሎ የሚያውጋው። አይ የፈረንጅ ነገር። ከበፊት ሚስቱ የተወለዱት ልጆቹ የቀብሩ ቀን እንመጣለን ብለውኝ ጥለውኝ ሄዱ። እነርሱማ እኔም ሥራ እንድገባ ነበር የፈለጉት። አፈር ሳይቀምስ እንኳን ሥራ ልገባ እግሬ ከቤት የማይወጣ ቤቱ ብቻዬን ስሆን ሲያስፈራ ያቺ ቲጂ ልጥራት እንዴ? እሷ የዋህነች እሺ የምትል ይመስለኛል። ወይ እሷንስ አልጠራም፣ እሷም አትመጣልኝም። እንደዚያ ሰድቤ ከቤቴ ውጭልኝ ብያት አትመጣልኝም። ውጭልኝ ከቤቴ ስላት እንዴት እንደደነገጠች። የዋህ አይደለች? እሷ አልገባትም እንጂ በባሌ ጠርጥሬያት እኮ ነው። ምንም ሳትል ወጥታ ሄዳ ዘጋችኝ። አሁን ብጠራት አትመጣልኝም። ሞኝ ካመረረ አይነት ነገር ነች። ሂሩትን ልጥራት? እሷ እንኳ ትመጣለች። ጀርመኖች አካባቢ መታየት ትወዳለች። ግን እሺ አትለኝም። መጨረሻ ላይ እኮ ትቀኝብኛለሽ ብዬ በስልክ ሙልጭ አርጌ ሰድቤያታለሁ። አሁን ያስተዛዝኝኝ ብላት እሺ አትልም። ብትመጣም ሰው አለመኖሩን ስታይ ጥላኝ ትሄዳለች። አዲስ ከመጡት ልጆች 1-2ቱን ብጠራ ይሻላል። ሰላም ሲሉኝ ዘግቼ ከማለፍ ያለፈ ብዙም አላስቀየምኳቸውም። ግፋ ቢል ባለቤቴ ከሀበሻ ጋር ስገጥም አይወድም ነበር እላቸዋለሁ። እነርሱም ቢሆኑ እሺ ብሎ አይመጡም። ሰይፈን ልጥራው እንዴ? አይ ኢየሱስ ይቅርብኝ። ሚስቱ ጦር ነች። ከዚህ በፊት ሱቅ ውስጥ ሰላም ስለው እንዴት በግልምጫ እንዳነሳችኝ። ሰናየትንስ አልጠራትም። ሀበሻው ጥሏት ሲሄድ በል ሽማግሌ ፈረንጅ አገባች እያለች እንደምትቦጭቀኝ ቲጂ ነግራኛለች። የዛይ ከይሲውን ጓደኞች በነግራቸውስ? ለእነርሱም አልነግርም። የሰሩኝን ሥራ መቼ ረሳሁትና። ከሁሉም ጋር ገና እጃችን እንደሰጠን ነበር የምንተዋወቀው። እኔ በሱ ላይ ቀልቤ አረፈ፣ እሱም ወደደኝ። ከዛ ከሱ ጋር መውጣት ጀመርን። ጓደኞቹም ተደሰቱ። ምግብ እየሰራሁ እየጠራኋቸው እየበላን እየጠጣን እናመሽ ነበር። ደስ የሚል ጊዜ ነበረ። እሱ የመኖሪያ ፍቃድ አገኘና ቤት ተከራይቶ ከስደተኛ መኖሪያ ወጣ። እኔ አንዴ እሱ ጋር አንዴ እነሱ ጋር እየሆንኩ ኖር ጀመር። እኔ ሳላውቅ እሱ ውስጡን ካናዳ የሆነ ነገር ጀምሯል። አንድ ቀን ከውጭ አገር ስልክ ይደወላል። ያኔ ሞባይል የለም። ተጠርቼ ስቀርብ እሱ ነው የደወለው። ይቅርታ አድርጊልኝ፣ ጉዳይ ተፈጽሞልኝ ካናዳ ገብቻለሁ አላለኝም። በቆምኩበት በድን ሆንኩ። ስልኩ ከእጅ አመለጠኝና ገመዱ ተንጠለጠለ። ሲሳካልኝ ወስድሻለሁ ሲል ሰማሁት። ቤቴ ገብቼ 2 ቀን አለቀስኩ። ከዛ ሲበርድልኝ ወጣሁ። እያወቁ የደበቁኝን ጓደኞቹን ሚስቶቻቸውን ሳይቀር ዘጋኋቸው። ላይኔ ጠላኋቸው። ከጓደኞቹ መካከል አንዱ እኔ እኮ አላውቅም ብሎ ይቅርታ ጠየቀኝ። እውነት መስሎኝ አመንኩት። ከዛ ለራሱ ሊጀነጅነኝ አልሞከረም። ሰድቤ ያባረርኩት። አሁንማ ባሌን አቃብሩኝ ብዬ አልጠራቸውም። ሳያቸው ራሱ እስካሁን የአባቴ ገዳይ ይመስሉኛል። አስቀድሜ ያጠፋሁትን አሁን ባሁን አላስተካክለው። የቀብሩ ቀን እስከሚደርስ አዲስ አበባ ሄጄ ከቤተሰቦቼ ጋር ላሳልፍ እንዴ? ግን ደግሞ እዚህ ለአንዳንድ ጉዳይ ቢፈልጉኝስ? የተሸከፈ ዕቃ። ይኸው ቤታችንን ጥሎ ከሄደ ሳምንት ሆነው። ልጃችን በር በተንኳኳና ጎረቤት በተራመደ ቁጥር ካሁን መጣ በማለት አይኗ ሲንከራተት ማየቴ ሐዘን ላይ ጣለኝ እንጂ የእሱ መሄድ እንኳን አላናደደኝም። ያልተናደድኩትም አንድ ቀን ጥሎኝ እንደሚሄድ ስለማውቅ ነው። የመከራውን ወቅት እንደረሳው ከተገነዘብኩ ቆይቻለሁ። ልጃችን ግን
ይህንን ለማወቅ ገና አልደረሰችም። እኔና እሱ የተዋወቅነው እህቴን እዚህ ሀገር አምጥቼ የተመደበችበት የስደተኛ መኖሪያ ቤት ልጠይቃት ሄጄ ነበር። እህቴና ጓደኞቼ ተጨንቀው ስደርስ ማን ነው እሱ ምን ሆኖ ነው ብዬ ጠየቅኩ። እዚህኛ ጋር የሚኖር ነው፣ ፍርድ ቤት ቀርቦ ሪጀክት ምክንያት በቂ አይደለም አሉትና ተናደደ። ምግብ አልበላም አለ። ኩርምት ብሎ ከተኛ 3 ቀን ሆኖታል። አንቺን ሊፈራሽ ስለሚችል እባክሽ እንዲበላ አድርጌው አሉኝ። ጭንቀታቸው ስለገባኝ ተስማምቼ ወደ እርሱ ክፍል ሄድኩ። አልጋውስ እጥፍጥፍ ኩርምት ብሎ መተኛቱን ሳየው እውነትም አሳዘነኝ። ቀስቅሰው መምጣቴን ሲነግሩት ተነስ እፈልግሃለሁ አልኩት። ሲመጣ ወደ እነርሱ ክፍል ሄድን። ስለ ኬዙ ስለ ጉዳዩ ብዙ አወራን። ጉዳዩ ተቀባይነት ቢያገኝም ባያገኝም ሌላ ተጨማሪ መረጃ በማቅረብ እንደገና የስደተኝነት ጥያቄው መቀጠል እንዳለበት መከርኩት። በጣም ስላሳዘነኝ እንደምረዳው ቃል ገባው። ያለውን ውጣ ውረድ የሚረዳው ሰው በማግኘቱ ደስታው ከፊቱ ይነበብ ጀመር። በዚህ የጀመረው ግንኙነታችን ተጠናክሮ ቀጠለና እንቀራረብ ጀመር። ጉዳዩን እየተከታተልኩ ሲጨንቀው እጨነቃለሁ። እሱ ሥራ ስላልነበረው ለቤተሰቡ መርዳት ያለበትን ገንዘብ እልካለሁ። የጠበቃ ገንዘብ ሲጠየቅ እከፍላለሁ። እሱም እኔን ይንከባከበኛል። ያልኩትን ሁሉ ይፈጽማል። ግንኙነታችን ከአስተርጓሚነትና ከረጂነት ያለፈ መልክ ያዘ። እውነት ለመናገር ብቸኝነቴን የሚካፈልልኝ ሰው በማግኘቴ ደስ አለኝ። ከመቀራረብ ብዛት ጉዳዩ ወደ ፍቅር ተቀየረ። የእሱን የመኖሪያ ፍቃድ ለማስጨረስ እኔ የጀርመን ዜግነት ስላለኝ መጋባት አንዱ አማራጭ ሆነ። ጠበቃው ግን እሱ በነበረው ወረቀት መጋባት ብዙ ውጣ ውረድ ስለሚያስከትል ልጅ መውለዳችን የተሻለ መሆኑን አሳወቀን። መጀመሪያ እንዴት ሳላገባ ብዬ አስቤ ነበር። ለእህቴ ስነግራት ግን ተገኝቶ ነው እንዴ? ዕድሜ ቆሞ አይጠብቅም። በዚህ ላይ የእሱ ጥሩ ሰው ነው አለችኝ። ለቤተሰብ መንገር ስለነበረብኝ ተናገርኩ። እናቴ ሰርግ ባለመደረጉ ቢከፋትም ወደፊት እንደምናደርግ በማሰብ ስለተስማማች አረገዝኩና ወለድኩ። በእርግዝናዬ ወቅት እሱ ካጠገቤ አልጠፋም። የእኔ እርግዝና ንጭንጭ ስለሚበዛበት ሁሉን ቻለ። ሴት ልጅ ተገላገልኩ። በጀርመን ሕግ ከትዳር ውጭ ስለተወለደ የአባትነት ዕውቅና ማግኘት ስላለበት ያንን በአስቸኳይ ፈጸምን። ከብዙ ውጣ ውረድ በኋላ የ1 ዓመት የመኖሪያ ፍቃድ ሲያገኝ ተደሰትን። እየቆየ ደግሞ ቋሚ የመኖሪያ ፍቃድ እንደሚያገኝ አወቅን። ከዚያ በኋላ እኔ ሥራ አቁሜ እሱ ሠራተኛ ሆነ። በጀርመን ሕግ ለልጁ ማሳደጊያ በየወሩ ለመንግሥት መክፈል የነበረበት ገንዘብ አለ። ለእኔ ደግሞ መንግሥት ገንዘብ ይሰጠኛል። መጀመሪያ አካባቢ ምንም ሳይመስለው መክፈል ጀመረ። በኋላ ግን መነጫነጫ መጣ። ጸባዩም ቀስ እያለ ልዩነት አሳየ። ማምሸት፣ መጠጣት፣ መደጋገም ሲያበዛ አነጋገርኩት። ብዙ ለውጥ አላሳየም። ቤት ውስጥ የሚያደርገውን እርዳታ ቀነሰ። ሰዎች ሰብስቤ ያስመከርኩት። ሊለወጥ ግን አልቻለም። ልጃችንን ያለ አባት ላለማሳደግ ብዙ ሞከርኩ፣ አልተሳካም። ምናልባት ልጅ ስወልድ ስለወፈርኩ ይሆናል ብዬ ስፖርት ጀመርኩ። በስፖርት ሰዓት ልጁን መጠበቅ ያነጫንጨው ጀመር። ከቅርብ ጊዜ ጀምሮ ጸባዩ ወደ ድሮ ተመለሰ። የመኖሪያ ፍቃዱ ማደሻ ስለደረሰ መሆኑን በጠረጥርም አልተናገርኩም። ጊዜው ደርሶ ቋሚ መኖሪያ ተሰጠው። እንደጠበቅኩት ጸባዩ ተመልሶ አገረሸ። እንዲያውም አዳዲስ ስደተኞች በተመደቡበት አካባቢ ከሌሎች ሴቶች ጋር እንደሚታይ ሰማው። ምንም ማድረግ ስላልቻልኩ ለልጄ ስል ዝምታን መረጥኩ። ያም ሆኖ ከቤት ወጥቶ ውጭ አድሮ አያውቅም። ዛሬ ግን አድርጎት የማያውቀውን አደረገ። ጥሎን ከሄደ ሳምንት ሆነው። ስልክ በደውልለትም አላነሳልኝም። ለጓደኞቹ መደወል አልፈለግኩም። ቢመጣ የሚጠብቀውን ነገር የተረዳ ይመስለኛል። ዕቃው ተሸክፎ ሳሎን ተከምሮ እየጠበቀው ነው። በትዳር ስም ሮቤርቶ ሰዎች እንደሚመለከቱት እንኳ ሳያጤን መሃል ፒያሳ በሚገኘው አራዳ ጊዮርጊስ ቤተክርስቲያን ዋናው መግቢያ በር የሰሜኑ ወይም የላይኛው በር ፊቱን ለሰማዕቱ ጊዮርጊስ ቤተ መቅደስ ጀርባውን ለእሳት አደጋ መቆጣጠሪያ አድርጎ እየጸለየና ከፈጣሪው ጋር እየተነጋገረ ነው። በተደጋጋሚ ብቻውን ወደዚህ እየመጣ ሲጸልይ ቤዛ አይተዋለችና ይህ ሰው የዘላለም ሕልሟን እውን ለማድረግ እንደተላከላት በማሰብ ራሷን አሳምናለች። የውጭ አገር ኑሮዋ የሚስተካከለው በእርሷ አማካኝነት እንደሚሆን በማመኗ እንዴት እንደምትተዋወቀው ታወጣና ታወርድ ጀመር። ሰማዕቱ ይህንን እንዲያሳካላት ስዕለት ተሳለች። ይህንን ጉዳይ ቤልጅየም ለምትገኘው ጓደኛዋ ለሜሮን ማማከርም አሰበች። ሮቤርቶ ከውጭ አገር አሰባስቦ ያመጣውን ስጦታ ለአቡነ ኤርምያስ በምን መንገድ ማድረስ እንዳለበት እያሰበ ቆይቷል። በወቅቱ አቡኑ የሚገኙበት ሀገር ሰላም በመደፍረሱ መንገድ በመዘጋቱ ወደዚያ መሄድ ስላልቻለ አንዳች መላ እንዲያገኝ ሲያስብ ፈረሰኛው ጊዮርጊስ እንዲረዳው ይጠይቃል። ቤዛ ወደ ጓደኛዋ ሜሮን ደውላ ስለ ፈረንጁ አጫወተቻት።
ሜሮን እንደሰማች ይህ ሰው እንዳያመልጥሽ ያዢው፣ በመጀመሪያ ስትተዋወቂው እሱ እንዲያምንሽ ማድረግ አለብሽ። ፈረንጅ ካመነሽ አመነ ነው በቃ፣ ጥርጣሬ የሚባል አያውቅም፣ ሊረዳሽ ዝግጁ ነው አለቻት። ቤዛ እንደተመከረችው ጊዮርጊስ መመላለስ ያዘች። በአንድ አጋጣሚ ላይ ከሮቤርቶ ጋር ፊት ለፊት ሲፋጠጡ ተንደርድራ ሄዳ ከእግሩ ስር ተደፍታ እየተንሰቀሰቀች ማልቀስ ጀመረች። ተደናግጦ ከእግሩ ስር ሊያነሳት ሲሞክር እንዳዘነላት ከፊቱ ተረዳች። ወዲያውኑም እንባዋን እንድትጠርግ ሶፍት አውጥቶ እያቀበላት የለቅሷን ምክንያት ጠየቃት። ችግሬ ብዙ ነው ብላ ያዞ እንባዋን አወረደች። ሮቤርቶ ልቡ ተነካ። ከልብ ካልታዘዘ የእንባ ከረጢት አይፈነዳ ብሎ በማሰብ በየዋህነት ቀርቦ በቅንነት አጽናናት። ገንዘብ ቸግሯት ከሆነ እርሱ ሊሰጣት እንደሚችል አሳወቃት። የገንዘብ ችግር እንደሌለባትና ሥራ እንደምትሠራ ነገረችው። ታዲያ ለምን ታለቅሻለሽ ብሎ ሲጠይቃት ስሜቷ በመጎዳቱ ምክንያት ለመናገር ዝግጁ እንዳልሆነች ነገ በዚህ ሰዓት ስንገናኝ እነግርሃለሁ፣ ባረፍድም ጠብቀኝ ብላ ተሰናብታው ሄደች። ማታውኑ ለሜሮን ደውላላት ሲዶልቱ አድረዋል። ከገጠር የመጣች ዘመዷን ታሪክ የራሷ አድርጋ እንድትነግረው ተስማምተዋል። ትንሽ ያሳሰባቸው ግን የቤዛ ፍቅረኛ የኢያሱ ጉዳይ ነው። ምክንያቱም ቤት ተከራይተው አብረው መኖር ጀምረዋልና። በማግስቱ በሩቅ ሆና የሮቤርቶን ሁኔታ ትከታተሉ ጀመር። ቤዛ የረፈደባት በመምሰል ሮቤርቶ ወዳለበት ቦታ ከመሄዷ በፊት የምሰል ጸሎቷን አደረሰች። ጸሎቷን ስታበቃ ወደ እርሱ ሄዳ ሰላምታ ተለዋውጦ ሲያበቁ ባጠገቡ ተቀመጠች። ሮቤርቶ አይኗን ሲያያት ማልቀሷን ተረድቶ በመጨነቅ መልሶ ጠየቃት። እርሷ ግን ታሪኳን ከመተረኳ በፊት ስለ እርሱ ማወቅ እንደሚገባት በማመን ስለ እርሱ ጠየቀችው። ሁሉንም ተረከላት። ከሀገራችን ጋር የተዋወቀው የራስ ተፈሪያን ተከታይ ስለሆነ ነበር። መጀመሪያ ጊዜ ወደ ራስታነት የተሳበው በሬጌ ሙዚቃና ሐሺሽ ማጨስን በማፍቀር ነበር። እያደር ውስጡን በደንብ ሲያውቀው የኦርቶዶክስ ሃይማኖት ሕግጋት እየሳቡት ሲመጡ ከቤተ ክርስቲያን የማይጠፋ ሆነ። ወደ ኢትዮጵያ መመላለስ ያዘና በሃይማኖቱ አምኖ ላሊበላ ሄዶ ተጠመቀ። በየዓመቱ ላሊበላ እየተመላለሰ የክርስትና አባቱንና ዘመዶች የሚላቸውን ይጠይቅ ነበር። ቤዛ ግን የራሷን ጉዳይ ብቻ ታወጣና ታወርድ ጀመር። ሜሮን ያንቺን ከመንገርሽ በፊት ስለሱ በደንብ አጥኚ ብላታለች። ለኢያሱም ቆይተው እንደሚነግሩት ተስማምተዋል። ቤዛ ያለመችውን ያክል ካደመጠችው በኋላ የተቻኮለች መስላ በዚሁ ሰዓት በማግስቱ ለማግኘት ቀጥራው ተለያዩ። ቤዛ ሙሉ ዜና ለሜሮን አቀረበች። ሜሮን በሁኔታው ተደሰተች። በእያንዳንዱ ጉዳይ በሰፊው ተወያዩ። ትዳርና ልጅ እንዳለውና እንደሌለው እንድታጣራ ነገረቻት። ሮቤርቶ በበነጋታው በሰዓቱ ተገኝቶ ይጠብቃት ጀመር። አይታ እንዳላየችው ሆና ጸሎቷን አደረሰች። እሱም እስከምትጨርስ ጠበቃት። እየተደበቅኩ ስለምመጣን ያረፈድኩት አለችው። ከማን ነው የምትደበቂው አላት። ታሪኩ ብዙ ነውና ሌላ ጊዜ በሰፊው አጫውታለሁ ብላለፈችው። ለምን እዚህ ብቻህን ትመጣለህ? ቤተሰቦችስ? ጠየቀች። እዚህ የመጣሁት ብቻዬን ነው። በሀገሬ አንድ ትልቅ ልጅ አለኝ፣ ከሱ ጋር እኖራለሁ አላት። እናቱስ? ሞታለች እንዲላት በመመኘት ከእርሷ ጋር ከተለያየን ቆየን፣ አሁን ብቻዬን ነው የምኖረው አላት። መለየትም ያው ሞት ነው፣ ለእኔ ሲንግል መሆን ነው ዋናው አለች በልቧ። እኔም አሁን ከወንድሜ ጋር ነው የምኖረው ስትላከለች። ሁልጊዜ እዚህ እየመጣሽ ለምን ታለቅሻለሽ አላት። ይህንን ምስጢር ለማንም እንደማትናገር ቃል ግባልኝ አለች። እሱ ግን ልንገርህ የሚለው ሰው ባይኖረውም ጉዳዩ የግልና ከባድ መሆኑን በመረዳቱ ተስማማ። በሕፃንነቴ ገጠር ተድሬ ነበር። በቅርብ ነው ጠፍቼ እዚህ አዲስ አበባ የመጣሁት። አሁን የቀድሞ ባሌና ዘመዶቹ ይፈልጉኛል። ስለዚህ ተሸሽጌ ከወንድሜ ጋር እኖራለሁ ብላ ቀጠለች። በሕፃንነት ዕድሜ የደረሰብኝ መከራ በጣም ከባድ ነው። ባል ተብሎ በተሰጠኝ ሰው ተደፍሬያለሁ ስትለው እንባዋ እየወረደ ነበር። ሮቤርቶ አመናት። ያ ሁሉ እንባዋ ከበደል ካልሆነ ከየትም ሊመጣ አይችልም ሲል ከልቡ አዘነላት፣ ራራላትም። ወደፊት እሷን መርዳት ስለሚችልበት ሁኔታ እያሰበ ተለያዩ። ቤዛ ሁኔታውን ለሜሮን አስረዳች። አሁን ያለው ችግር ለኢያሱ እንዴት ማስረዳት እንዳለባቸው ነው። ኢያሱ ጫት ሲቅም እንደሚውል ስለሚያውቁ እሱም በገንዘብ ሊደልሉት እንደሚችሉ ተረድተዋል። ዋናው ችግር ግን ቤዛ ኢያሱን ስለምታፈቅረው እንዲጎዳባት አለመፈለጓ ነው። ቤዛ የኢያሱ ጉዳይ እንዳሳሰባት ለሜሮን ነገረቻት። ሜሮን ግን ከተስማማ ይስማማል፣ ካልተስማማ ትተይዋለሽ፣ የወደፊት ሕይወትሽ በሱ ምክንያት መበላሸት የለበትም ብላ አስጠነቀቀቻት። አንድ ቀን ሜሮን ለቤዛ ከሮቤርቶ ጋር ያላትን ግንኙነት ወደ ፍቅር ግንኙነት እንድትቀይረው ስትመክራት እንዲህ አለቻት። ስታገኙ እንደምትወጂው ንገሪው፣
እሱን የወደድሽበት ምክንያትም ከሱ ጋር ስትሆኚ ፍርሃትሽ ጠፍቶ ጥንካሬና በራስ የመተማመን ስሜትሽ እንደሚያድግ አስረጂው አለቻት። ቤዛ ባገኘችው ምክር መሰረት ግንኙነታቸውን ወደ ፍቅር አሳደገች። ሮቤርቶ በእድሜ እንደሚበልጣት ቢነግራትም ገጠር የተዳረችለት ወንድ ከሱ በብዙ ዓመት እንደሚበልጠው ተናግራ አሳመነችው። የሁለቱን ግንኙነት በተመለከተ ሁሉንም ነገር በሚስጥር መያዝ እንዳለባቸውና ይህ ሳይሆን ቀርቶ ሰዎች ከሰሙ ሕይወቱ አደጋ ላይ እንደሚወድቅ ለሮቤርቶ አስረዳች። እሱም የቅዱስ ጊዮርጊስን በር ይዞ እንደማይከዳትና ሚስጥሯን እንደሚጠብቅ በር እየመታ ማለላት። እሷም እያለቀሰች በሩን ይዛ ዕድሜ ልኳን እንደማትከዳው ስትመላመናት ሮቤርቶ ወደ ሀገሩ ተመልሶ አለማግባቱን የሚገልጽ ደብዳቤ ይዞ እስኪመለስ ድረስ እሷም ተዘጋጅታ እንደምትጠብቀው ተነጋግረው ተለያዩ። ሮቤርቶ ሲሄድ ለኢያሱ ጉዳዩን ለማሳወቅ ወሰነችና አሳወቀችው። ኢያሱ ነገሩን ሲሰማ መጀመሪያ ትንሽ ቢነጫነጭም የተጠበቀውን ያክል አልተናደደም። ሁኔታው ከተሳካ ለሱም የሚከፈትለት ዕድል እንዳለ ሲያስብ ተጽናና። ሮቤርቶ ከሄደበት ሀገር ተመልሶ መጣ። ወዲያውኑም ማንም ሳይሰማ ከሱ ወገን ማንም ሳይጠራ እሷ ባዘጋጀችው ሁኔታ ተፈራረሙ። በሚስጥር ሁኔታ ሁሉ አልቆ ለነፍስ አባቱ እንኳ ሳይናገር በጥድፊያ ጉዳዩን ጨራርሶ ይዟት ወደ ሀገር ወጣ። አንዲት ኢትዮጵያዊ ሴትን ከደረሰባት መከራ ማዳኑን ከሀገር ከወጣች በኋላ ለሚያውቁት የቅርብ ጓደኞቹ ሲያስረዳቸው ተገረሙ፣ ተደሰቱ። እነርሱም የደስደስ ግብዣ ሊያደርጉ ቢፈልጉም እሷ ግን ከማንም ጋር መገናኘት እንደማትፈልግ አሳወቀች። ከመጣች 3 ወር እንኳ ሳይሞላት የቤዛ ጸባይ ፍጹም ተቀየረ። እሱን አጠገቤ አትድረስ፣ ዓይንህን ላፈር፣ አንተ የኔ ጠንቅነ ወዘተ ስትለው፣ ሮቤርቶ ግን ቀድሞ በደረሰባት የመደፈር ጥቃት የተፈጠረባት ፍርሃት ወይም ትራውማ ይሆናል በማለት ሐኪም ጋር እንድትሄድ ለመናት። እሷ ግን አልሄድም በሚል ጸናች። ሰዎች ሰብስበው አስመከራት። የሱን ጥሩነት ሲነግሯት ለመስማት ፈቃደኛ አልሆነችም። በዚህ ጊዜ ሮቤርቶ ከጠላሽኝማ መለያየት ይሻለናል ብሎ ቢለምናትም ምኞቷ ብዙ ስለሆነ አልተስማማችም። አንድ ቀን በዚሁ ጉዳይ ሲወያዩ የተወሰነ ገንዘብ ሰጥቷት ለመለያየት እንደምትስማማ ነገረችው። እሷ ያሰበችው ባለሀብትነቱን ቢሆንም እርሱ የነበረው ንብረቱ በሙሉ በልጁ ስም መሆኑን ስታውቅ አበደች፣ ጮኸች፣ አለቀሰች። ከዛም ፖሊስ ጠራች። ፖሊስ ሲመጣም በፊታቸው ማልቀስ ጀመረች። ደፈረኝ፣ ደበደበኝ አለች። ፖሊሶቹ እንባዋን ሲያዩ ደነገጡ። ተከሳሹንም ወደ ፖሊስ ጣቢያ በመውሰድ እሷንም ወደ ሐኪም ቤት ወስደው የሐኪም ማስረጃ እንድትይዝ ቢነግሯትም አሻፈረኝ፣ አልሄድም አለች። እንባዋ ሊቆም ስላልቻለ የጥቃት ሰለባዎች ወደሚገኙበት ማደሪያ ወሰዷት። ይህን ጉዳዩን የሰሙ የሴቶች መብት ተከራካሪዎች ሲይዙት ሮቤርቶን ከመኖሪያ ቤቱና ከሥራ ቦታው በቀር ምርመራው እስከሚጠናቀቅ ድረስ ወደ የትኛውም ሀገር ወደ የትኛውም አካባቢና ቦታ እንዳይንቀሳቀስ በማሳገድ ጭምር ነው። የምርመራውና የፍርዱ ጉዳይ የተንዛዛ ከ2 ዓመታት በላይ ፈጀ። እሷን ከችግሩ አወጣታለሁ ብሎ ራሱ ችግር ውስጥ ገባ። አደጋ ሊያደርስብኝ ይችላል፣ ለሕይወት ይፈራለሁ ብላ ስላለቀሰችም ፖሊስ በሮቤርቶ እግር ላይ መቆጣጠሪያ በማሰር ይከታተለው ጀመር። ከሥራ ውጪ ሌላ ቦታ መሄድ ስላልተፈቀደለትም በቤት ውስጥ ሙሉ ቀን ይውል ጀመር። ወደሚያዘወትረውና ወደሚወደው ቤተ ክርስቲያን መሄድ እንኳ አልቻለም። ቤዛ በፍርድ ቤት ቀርባ መደፈሯን፣ መደብደቧን ተናገረች። ለቤዛ ምስክር ለመስጠት ሜሮን ተመርጣ ስትቀርብ በማህበራዊ ሚዲያ እንደሚተዋወቁ መሰከረች። አይደርስ የለምና የመጨረሻው የፍርድ ውሳኔ የሚሰጥበት ቀን ደረሰ። ቤዛ በሮቤርቶ ጥፋት ተፈርዶላት በፍርዱም የገንዘብ ካሳ አግኝታ ኢያሱን ወደምትኖርበት ሀገር አስመጥታው የደስታ ኑሯቸውን መኖር ሲጀምሩ አለመች። ይህን እያሰበች የመጨረሻ ውሳኔ በሚሰጥበት ቀን በችሎት ፊት ቀረበች። ቤዛ በጠበቃዋ በኩል ሮቤርቶ በስር እንዲቀጣ በየወሩ 1000 ዩሮ ተቆራጭ እንዲያደርግላት የጉዳት ካሳም እንዲሰጣት ጠየቀች። የሮቤርቶ ጠበቃ በበኩሉ ከፍተኛ ዝግጅት አድርጎ ቀረበ። በዚህም እያንዳንዱን የግንኙነት መልክ በማስረጃ በማመሳከር አጋለጠ። የሜሮንና የቤዛ ግንኙነት ቀደም ያለ መሆኑን፣ ቤዛ ያቀረበችው መረጃ የተሳሳተ ወይም ፎርጅድ እንደሆነ፣ ከሮቤርቶ ከተለያዩ በኋላ ሮቤርቶ ሲማቅቅ እሷ በቲክቶክ የተለያዩ የፎቶና የተንቀሳቃሽ ምስሎች ለተከታዮቿ እያጋራች መቆየቷን ማስረጃ አረጋገጠ። ሁሉም የክስ ሂደቶች ከግራና ከቀኝ በኩል ተነበው አቃቤ ሕግና የባለጉዳይ ጠበቃ እርስ በርስ ከተከራከሩ በኋላ ሮቤርቶ በነፃ እንዲለቀቅ ሲወሰንለት በችሎቱ ፊት ተንበርክኮ የሚያምነው ቅዱስ ጊዮርጊስን አመሰገነ። በአውሮፓ ምድር በችሎት ፊት ቆማ ስትሟገት የቆየችው ቤዛ የመጨረሻውን የፍርድ ቤት ውሳኔ ስትሰማ
ይሄ ዘረኝነትን ያመለክታል። በእኔ ላይ የተሰጠው ውሳኔ ከገለልተኛ አካል ሳይሆን ከአድሏዊ ተቋም የተሰጠው ውሳኔ ነው ብትልም መጻኢ ሕይወቷን እንዴት እንዳመሰቃቀለችና በየአጋጣሚው በቀላሉ የምታነባው ያዞምባ እንደ ስሟ ቤዛ እንዳልሆናት እያሰበች ነበር። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።